ስጡት ለጌታችሁ ትንሽ መተማ አትመለስም መተማ ደጃት ቆም መተማ እንግዳዬ መተማ ፎልኝ መተማ ቤቱ በጭራሽ አትመለስም ሳታደርሳት በት መተማ አትመለስም መተማ ደጃት ቆም መተማ እንግዳዬ መተማ አበባዬ መተማ አልፎልኝ መተማ ቤቱ በጭራሽ አትመለስም ሳታደርሳት በት ይላችሁ ከሴትየዋ ቃል የተነሳ ብዙዎች በኢየሱስ አመኑ ይላል። ከሁለት ቀን ቆይታ በኋላ ግን ሴትየዋ ድጋሜ ተጠራች። ትፈለጊያለሽ ምን ነው ምናምን ብላ ስትሄድ አሁን ያመንነው ስለ መጀመሪያው ንግግርሽ ቃል አይደለም ቆይታችን ነግሮናል። ጌታ ተአምር እንዳይፈል በጣም የሆነ በጣም ትልቅ ነገር ከኛ ኤክስፔክት እንደማድረግ ታውቃላችሁ። ትንሽ ቆይታ ይተውልሃል የምትሉት ነገር እንዲኖራችሁ ይፈልጋል። ይቀራል በቃ አንተም ፍለጋ ነው የመጣው አንስራ መጣል ያስፈልጋል። የሆነ አይነት ልምምር ጨዋታ መተው ላንተ ከተባለ ላንተ አባቶች በመጽሐፍ ቅዱስ የሚሆን በታሪክ ያወቅናቸው በህይወታቸው የደመቀ ህይወት ኖረው ያለፉት ከጌታ ከአምላካቸው ጋር ባሳለፉት ጥቂት ጊዜ ያገኛችሁ እንደሆነ አያልፋችሁ። ትንሽ ከተገኛችሁለት እግዚአብሔር የሚፈልገው የሰማይ ጩኸት ይሄ ነው የሚገኝለት ጥቂት የሚሰጠው ራሱ ጥያቄው እንደሆነ ታውቃላችሁ። ፈልጉኝ። ይሄን የሰማዩን ጌታ በመፈለግ እንደምታገኙት ታውቃላችሁ። ዛሬ እንዲ እንድንጮህ ነው የፈለኩት። ትበልጣለህ እሺ እንድትሉት ከመጣሁበት ጉዳይ በልጠህ ትፈለጋለህ። ምንጩ ጋር ካመጣኝ ውሃ ከያስኩትን ስራ የሚበልጥ ጉዳይ አለኝ አንተ ጋር ፈልጌሃለሁ። አንተን ፈልጌሃለሁ። ለምን ከነድካማችን እንቀጥላለን? መፍትሄው መነካካት ነው። ትንሽ